በዋናነት በዚህ ዓመት እንሰራለን ብለን ካቀድናቸው ነገሮች ሁለት ነገሮች ናቸው። አንደኛው በዚህ ዓመት እንሰበስባለን ብለን ያቀድነው በጥሬ ገንዘብ መሰብሰብ ነው። ሁለተኛው ደግሞ ማህበረሰቡ ከጥሬ ገንዘብ በዘለለ በጉልበት እንዲሳተፍ ማድረግ ነው። ይህ ማለት ነው በተለይ የአፈርና ውሃ ጥበቃ ስራውን አጠናክሮ እንዲቀጥል። በብዛት ይህን ስራ የሚሰራው ግብርና ቢሮ ነው። ግን ከግብርና ቢሮ ጋር ጎን ለጎን በመተጋገዝ ስራው ተጠናክሮ እንዲቀጥል። ስለዚህ እነዚህም ሁለት ነገሮች መሰረት አድርገን ነው የምንነሳው። ከጥሬ ገንዘብ አንጻር ስናይ በዚህ ዓመት እቅዳችን 100 ሚሊዮን ብር መሰብሰብ ነው። እንሰበስባለን ብለን ያሰብነውም የመንግስት ሰራተኞች ወደ 44.2 ሚሊዮን ብር መሰብሰብ ችለናል። ከባለሀብቱና ከንግዱ ማህበረሰብ ወደ 5.7 ሚሊዮን ብር መሰብሰብ ችለናል። ከአርሶ አደሩ 5 ሚሊዮን ብር መሰብሰብ ችለናል። ከተቋማት ከድርጅቶች እና ከልዩ ልዩ የህብረተሰብ ክፍሎች ደግሞ ወደ 6.4 ሚሊዮን ብር መሰብሰብ ችለናል። በልገሳም በተመሳሳይ ማህበረሰባችን ያለውን ነገር በልገሳ ሰጥቷል። ስለዚህ አጠቃላይ በዚህ ዓመት አሁን እስካለንበት ወር ድረስ 68 ሚሊዮን ብር እንደ ክልል መሰብሰብ ችለናል ማለት ነው። በዚህ 14 ዓመት ውስጥ ከክልላችን ህብረተሰብ የተሰበሰበው 1.32 ቢሊዮን ብር መሰብሰብ ተችሏል ማለት ነው። ይሄ ብር ሁሉንም ማህበረሰብ እየነካ ከሁሉም ማህበረሰብ የተገኘ ነው። እስካሁንም ድረስ የመጣንበት የክልላችን ማህበረሰብ ለታላቁ ህዳሴ ግድብ ያደረገው አስተዋጽኦ ነው ማለት ነው። በመጣንባቸው 14 ዓመታት የመንግስት ተቋማት፣ መንግስታዊ ያልሆኑ ተቋማት፣ ለጋሽ ድርጅቶች የነበራቸው አስተዋጽኦ ጉልህ ነው። ስለዚህ የዚህን ዓመትን ነጥለን ማየት ከቻለ በዚህ ዓመት በተለይ የሴቶች ህፃናትና ማህበራዊ ጉዳይ ሚኒስቴር ከላይ ጀምሮ እስከ ታችኛው እርከን ድረስ የሴቶችን ማርኬት አስመልክቶ በጣም ሰፊ ንቅናቄ ማድረግ ችለዋል። ሌሎቹም ተቋማት በተለይ በዚህ ዓመት ንቁ ተሳትፎ ያደርጉት ወሳኝ ኩነት ምግብ ዋስትና የአማራ ክልል መንግስት ኮሚኒኬሽን ቢሮ ግንባር ቀደም የሆነውን አስተዋጽኦ ይወስዳሉ ማለት ነው። የዚህ ግድብ ጉዳይ እንደሚታወቀው በዚህ ዘመን ያለው ማህበረሰባችን ለቀጣይ ትውልድ አሻራውን በማስቀመጥ የጀግንነት ስራ መፈጸም ችሏል። አሁንም ባለው ሁኔታ ግድቡ ሊጠናቀቅ የቀሩት በጣም ጥቂት ወራቶች ናቸው። በዚህ በቀሩት ጥቂት ወራቶች ደግሞ ውጤታማ የሆነ አስተዋጽኦ ያደርጋል የክልላችን ህዝብ ብለን እናስባለን። እስካሁንም እያደረገ ነው የመጣ፣ አሁን ደግሞ የበለጠ አስተዋጽኦ ያደርጋል ብለን እናስባለን። በዚህ ረገድ የክልሉ አመራር፣ የክልሉ ተቋማት በማስተባበር ረገድ ደግሞ የአንበሳውን ድርሻ ይወስዳል ብለን እናስባለን እና በተለይ የክልሉ የህዳሴ ግድብ ማስተባበሪያ ምክር ቤቱ በርካታ ተግባራትን እየገመገመ እየመራ አቅጣጫ እያስቀመጠ ነው እየሄደ ያለና ይህንንም በተመሳሳይ ማስቀጠል ይቻላል። ህዝባችንም እስካሁን ካደረገው ድጋፍ 14 ዓመት መጥቷል። ስለዚህ ለቀሪ ወራት ብሎ ደግሞ እጁን ወደ ኋላ ይላል ብለን አናስብም። የክልላችን ህዝብ ለታላቁ የህዳሴ ግድብ ግን ያለውን ሳይሰስት በመስጠት ነው እዚህ ደረጃ የደረሰው ብሎ መውሰድ ይቻላል። ስለዚህ አሁንም ባሉ ቀሪ ወራት የክልላችን ህዝብ ሲያደርግ የነበረውን አስተዋጽኦ ወደ ኋላ ይላል የሚል እምነት የለንም። የተለያዩ ስራዎችንም በአመራራችን ደረጃ እንሰራለን ብለን እናስባለን። አንዱን እንሰራለን ብለን ከምናስባቸው ውስጥ የንቅናቄ ስራዎች እንሰራለን ብለን እናስባለን። ሁለተኛው ደግሞ የተለያዩ የገቢ ማስገኛ ስልቶችን ተጠቅመን አሁንም በቀሪ ወራት እቅዳችንን እናሳካለን። የህዳሴ ግድቡም የተጀመሩ ውጤቶች ፍሬያማ የሚሆኑበት እድል ይኖራል ብለን እምነት እንጥላለን። አሁን 14ኛ ዓመቱን ምክንያት በማድረግ የሚከናወኑ ተግባራት ይኖራሉ። ይሄ በየደረጃው የመጋቢት ፍሬዎች እየተባለ በፖለቲካ አመራሩ በክልል ደረጃም በዞን ደረጃም በወረዳ ደረጃም የተከበረ ነው ያለው። እንደ ክልል የህዳሴ ማስተባበሪያ ጽሕፈት ቤቱ ከሌሎች ተቋማት ጋር በጋራ በመሆን በደመቀ ሁኔታ እናከብራለን የሚል እምነት አለ።